አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እናንተስ በያላችሁበት ያለ ሰላም ዝነት ከእናንተ ጋር ይሁን እያልኩኝ ዛሬም ተከስቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም በኮሜንት ሀሳብ አስተያየታችሁን እያስቀመጣችሁ ላይ ብታሉ በጣም ደስ ይለኛል፣ ብታበረታቱ ማለት ነው። ብዙ አይነት ነገሮችን ለመስራት አቅጃለሁ ማለት ነው ኢንሻአላህ። ባላህ ፍቃድ እናንተም ካገዛችሁኝ ጥሩ ነገር አቀርብበታለሁ ብዬ ተስፋ አደርጋለሁ ማለት ነው። በድጋሚ የዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንድትቀላቀሉ በአክብሮት ጠይቃለሁ ማለት ነው። ወደ ስራችን ልንሄድ ነው። ይሄን ስራ እስካሁን አላለቀም ነበረ። በነገራችን ላይ ለረከቡት ነበረ የሰራሁት። እርግጠኛ ነኝ አንሷል መሰለኝ፣ አላውቅም። ላይክ በአሁኑ ሰዓት ረከቡት የሚጠቀም የለም ግን ኖርማሊ ከሲኒ ላይ ሲቀመጥ በጣም ያምራል ይሄ ነገር ማለት ነው። እና እንደምታዩት እያለቀ ነው፣ አልቋል ማለት ነው። ይቻላል፣ ትንሽ ነው የቀረው፣ ምናልባት 5-6 ዙር። ከዛ በኋላ ደግሞ የመጨረሻ እንትኑ ማለት ነው። በዚህ የመጨረሻ ዘርፍ እንሰራለታለን ማለት ነው። አሰራሩ ምን ይመስላል፣ እንዴት ነው የሚሰራው የሚለው ነገር አዲስ ጀምር አሳያችኋለሁ። ለአሁን ግን ይዤላችሁ የመጣሁት መጨረሻው ላሳያችሁ ብዬ ነው ማለት ነው። ያው እንግዲህ ያው የሚሰራበት ነገሮችን ታውቃላችሁ ብዬ ተስፋ አደርጋለሁ። እንደምታዩት ይሄ ኪሮች ነው። በነገራችሁ ይሄ ኪሮች በጣም ስስ ነው፣ በጣም ቀጭን ነው ከምላችሁ በላይ ማለት ነው። 12 ምናምን ነው የሚለው 0.6 ምናምን እንደዛ ይላል። 11 ቁጥር ምናምን ቢሆን ይሻላል ይመስለኛል። ትንሽ በጣም ቀጭን ናት። ጫፏን ብታዩት በጣም ከምላችሁ በላይ ቀጭን ነው ማለት ነው። እና ያው እንደምታዩት ያው ኖርማሊ ሁሉንም ዳንቴሉ ለመስራት የሚያስፈልጉት እነዚህ ሁለት ክሮች ናቸው። በፈለጋችሁት ከለር መስራት ትችላላችሁ። በነገራችሁ ላይ በዚህ ከለር ብቻ አይደለም፣ በነጭና በዚህ በአረንጓዴ ከለሩ ይሄዳል። በነሳችሁ መታችሁ በነጭና የሆነ ቀይ አለ፣ ጋሜጅ፣ በጣም ጋሜጅ ያልሆነ ቀይ ማለት ነው። ያኔ በጣም እንትን ያላለ ማለት ነው። ወደ ቡኒ የሚጠጋ ከለር አለ። እነሱ በጣም ያምራሉ ማለት ነው። ኢንሻአላህ ቀጣይ እነዚህን ክሮች ከጨረስኩኝ በሱ ደግሞ ሰራላችኋለሁ ማለት ነው ኢንሻአላህ። እና ይሄን ዳንቴል ለመስራት የሚያስፈልገው ይሄንን ነው። እነዚህ ሁለት ክሮችን ያስፈልገናል ማለት ነው። ይሄን ኪሮሽ ያስፈልገናል እና ወደ ስራው እንሄዳለን ማለት ነው። በድጋሚ ስራው ከመጀመሪያ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንድትቀላቀሉ በአክብሮት ጠይቃለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ከቻላችሁ ሼርም አድርጉልኝ። ለመጀመሪያ ይሄን ስራው ደግሞ ጅማሬውን ደግሞ አሳያችኋለሁ ማለት ነው ኢንሻአላህ። አዲስ ስጀምር አሁን ሰሞኑ አዲስ መጀመሪያ ስለማይቀር ይሄ አዲሱን ስጀምር አሳያችኋለሁ ማለት ነው። አሁን ይኸው ማለቂያው ደርሰናል። ትንሽ ነው የቀረ ማለት ነው እና ኢንሻአላህ እስቲ ማለቂያው አብረን እናያለን ማለት ነው። እስከመጨረሻ ቪዲዮ እስከሚያልቅ ድረስ ከተቀመጣችሁ ካያችሁት በጣም ነው የሚያምረው ሲያልቅ ማለት ነው። ሌስኮ ወደ ስራችን አሁን ጨርሰዋለሁ። የመጨረሻ ዙር ስለሆነ በነገራችሁ ላይ ማለት ነው እና በጣም ትንሽ ነው የቀረኝ ኢንሻአላህ። ቢስሚላህ። ያስቸግራል ቪዲዮ የሚሰራላችሁ ካሜራ የሚይዝላችሁ ከሌለ በጣም አስቸጋሪ ነው። በነገራችሁ ላይ ይሄ ቪዲዮ ሲሰራ በጣም አስቸጋሪ ነው። አላህ ለሀገራችን አብቅቶን ከቤተሰቦቻችን ጋር ልንሰራበት ያብቃን ማለት ነው። በጣም አስቸጋሪ ነው ከምላችሁ በላይ ማለት ነው። ይሄ ብቻ የሚሰራ ነገር አንድ እጅ አያጨበጭብ የሚባለው ለካ እውነት ነው። አንድ እጅ አያጨበጭብም ተብሎ ለካ እውነት ነው። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ብዙ አይነት ነገሮችን ይዤላችሁ እመጣለሁ ማለት ነው። ለግድግዳ፣ ለቤት ማስዋቢያዎች የፈለጋችሁትን አይነት ዳንቴል ጀምርላችኋለሁ ኢንሻአላህ። ጅምራቸውን ብታዩ እናንተም ቤታችሁ ናችሁ መስራት ትችላላችሁ ማለት ነው። በአሁን ሰዓት ዳንቴል የሚገዛ አለ ብዬ አልልም። አላህ አለ በአሁን ሰዓት የሚሰራ እንጂ የሚገዛ አለ ብዬ አልልም። ከምትገዙ ዩቲዩብ ላይ ገብታችሁ ሰርች አድርጋችሁ የፈለጋችሁትን ስራ እያያችሁ መስራት ትችላላችሁ ማለት ነው። ብር ማውጣት ከቀረ አንደኛ ነገር ክር ምገዛበት ምሰራበት ጉልበቴ ምናምን ብለን ልናስብ እንችላለን። ገባችሁ አይደለ? ግን እቤት ስትሰሩት ሁሉም ነገሩ ያምራል። ገብቷችኋል?
እናንተ ራሳችሁ የሰራችሁትና ከገበያ የሚገዛው አንድ አይደለም። ከገበያ ከምትገዙ ቤታችሁ ሰርታችሁ ቤታችሁን ብታስውቡ የተሻለ ይመስለኛል ለእኔ ማለት ነው። የገበያ የሚገዛ ነገር ብዙም አጥጋቢ ቢያምርም ግን አጥጋቢ አይሆንም። እንደራሳችሁ እንደሰራችሁት ስለማይሆን ከምትገዙ የምትፈልጉትን የዳንቴል አሰራር ዩቲዩብ ላይ ገብታችሁ ሰርች ብታረጉ ቁጭ ያደርግላችኋል ማለት ነው። እያያችሁ መስራት ትችላላችሁ። በአሁኑ ሰዓት ሰው መጠየቅ፣ ሰው አስለምደኝ፣ ሰው እንዲያስ አስደርገኝ ማለት ቀርቷል በነገራችሁ ላይ ማለት ነው። ምክንያቱም እድሜ ለዩቲዩብ እድሜ ለአንዳንድ ወንድም እህቶቻችን ማለት ነው። የምትፈልጉት ነገር ዩቲዩብ ገብታችሁ ሰርች አድርጋችሁ የምትፈልጉትን ነገር በአሁኑ ሰዓት ቀርቷል። ሰው መጠየቅ፣ ሰው እንዲያደርግልኝ፣ ሰው እንዲያደርግልኝ ምናምን ማለት በጣም በአሁኑ ሰዓት በጣም እየተቸገሩ ያሉ እህት ወንድሞች አሉ። ሰዓት የዩቲዩብ ሰዓት ለመሙላት ሰብስክራይብ ለመሙላት በጣም ሰው የሚጠይቁ ምናምን አሉ እና ሀታ ለሰብስክራይብ ራሱ ብዙ ነገሮች ብዙ ጠይቃዎች አሉ ሰብስክራይብ ቢደረጉባቸው ማለት ነው። እና ሰው ራሱ መጠየቅ ቀርቷል በአሁኑ ሰዓት። ሰብስክራይብ እንዴት ነው ማድረግ ያለብን፣ ሰብስክራይባችን እንዴት እንሙላ ምናምን የሚባል ነገር ቀርቷል በነገራችሁ ላይ እና ደግሞ ዩቲዩብ ደግሞ ብትሰሩ አዋጪ ነው ብዬ እላለሁኝ። ከመጀመሪያ እስከ መጨረሻ ድረስ በራሳችሁ አይዲያ አምጥታችሁ በራሳችሁ አይዲያ ፈጥራችሁ ብትሰሩበት ዩቲዩብ በጣም አዋጭ ነው። በነገራችሁ ላይ ፈለጋችሁት ነገር ስለ ምግብ፣ ስለ ሀገር ትውውቅ መልሳችሁ መታችሁ የእጅ ስራ የፈለጋችሁት ስራ ለስራ ብትሉ ዩቲዩብ መስራት ትችላላችሁ በነገራችሁ ላይ ማለት ነው። እና ዝም ብላችሁ ለኮሜንት ምናምን ከምትዞሩ ዩቲዩብ ከፍታችሁ ስሩ። ዝም ብላችሁ ከምታውደለድሉ ኑሮ ተወደደ እያላችሁ ከምታጨበጭቡ ዩቲዩብ ስሩ። ቁጭ ብላችሁ ቤታችሁ የምትሰሩት ነገር ነው። ኢንተርኔት ትገዛላችሁ፣ ዳታ ትሞላላችሁ፣ ወይም ቤታችሁ ዋይፋይ ይኖራል። ዝም ብላችሁ ከምትዞሩ ዩቲዩብ ከፍታችሁ ዩቲዩብ ስሩ ማለት ነው። ጥሩ ነው ዩቲዩብ። በሀገራችን ደረጃ ፍርፍር ስትሰሩ የፍርፍር አሰራር ብላችሁ እንኳን ብትለቁ ሀቂቃ ይታያል፣ በደንብ ይታያል ማለት ነው። እና ስራ ስሩበት። ዝም ብላችሁ ዩቲዩብ ዝም ብላችሁ ይዛችሁ ከምትዞሩ ስሩበት። ጤፍ እንዴት እናውካ ምናምን ብላችሁ እንኳን አዲስ ትንሽ የሆነ አዲስ ነገር ጨምራችሁበት ብትሰሩ ሰው ለማየት አንደኛ ነው። ስለዚህ ከፍታችሁ ዝም ብላችሁ ከምትዞሩ ስራ ስሩበት ማለት ነው። ወዳችሁ ፈቅራችሁ ደግሞ ስለምታበረታቱ አይዞ ስለምትሉን በጣም እጅግ አድርገን ነው የምናመሰግነው ማለት ነው። በመሀል እየራሳሁት እጄን አርቀዋለሁ ማለት ነውና ታለቀ መጨረሻ ፓርት ደርሰናል ማለት ነው ውዶቼ። ተረጋግታችሁ ቪዲዮ እስከ መጨረሻ ካያችሁት በጣም የሚያምር ነገር ነው የሚወጣው ማለት ነው። ኢንሻአላህ ተረጋግታችሁ እዩት። የመጨረሻው ፓርት ደርሰናል። ይሄን ይመስላል። ሶ በነገራችሁ ላይ ዳንቴሉ ካለቀ በኋላ በጣም ነው የሚያምረው። ወላሂ በጣም ያምራል። በጣም ከምላችሁ በላይ በጣም ያምራል። እኔ እንጃ እኔ ከመጀመሪያ እስከ መጨረሻ ድረስ መተው ያልቻልኩት ዳንቴል ቢኖር ይሄ ዳንቴል ነው። በጣም ነው የምወደው ስራው። በተለያየ ክር ሰርቼዋለሁ፣ ግን የፈለገ ነገር ቢሆን አልጠግበውም። ኢንሻአላህ አሁን ሀገሬ ስገባ ያሰብኩት የአልጋ ልብስ እስከነ ትራስ ጨርቁ እና መጋረጃ መስራት ፈልጋለሁ በዚህ ማለት ነው። ትችላላችሁ። ትራስ ጨርቅ የአልጋ ልብስ እስከነ ትራስ ጨርቁ መስራት ይቻላል። በጣም ቀላል ነው። እንደዚህ ረጅም ሲሆን ያደክማል። እንደዚህ ረጅም ሳይሆን መስራት ያለባችሁ ትንሽ እያደረጋችሁ ከዛ መጨረሻ ላይ መስፋት ይቻላል ማለት ነው። ትንሽ እያደረጋችሁ እንደዚህ ሰርታችሁ መጨረሻ ላይ ምን ታደርጉታላችሁ? መስፋት። እነዛን እየገጣጠማችሁ ብትሰፉት በጣም ነው የሚያምረው እና ስሩ። ይቅርታ ኪሮሹ በጣም ትንሽ ስለሆነ ይሾልካል ክሩ ማለት ነው። ክሩም እንደ ሀገራችን ክር አጥጋቢ አይደለም። ኪሮሹንም ሁለቱንም በጣም አዝግ ነገር ናቸው። ቢስሚላ ኢንሻአላህ አሁን በቅርብ ከወጣሁኝ በራሴ መረጬ ካልገዛሁኝ በስተቀር ይሄ የሚያሰራ አይመስለኝም። በጣም ቀጭን ነው። እንዴት እንደምሳሳለት ብታዩ የምር
ተው ግን ተው። እኔ ስታናደኝ ኪሮሹ እንዳይሰበርብኝ እና ውዶቼ እየነገርኳችሁ ነበረ። ለትራስ ጨርቅ ለአልጋ ልብስና ትራስ ጨርቅ ስሩ። በጣም ያምራል። በጣም ከምላችሁ በላይ ማለት ነው። ከለር በፈለጋችሁት ከለር መስራት ትችላላችሁ ብያቸዋለሁ። በነጭ ይሄ ጎመኔው በነጭ ያምራል። በፈለጋችሁት ከለር ይሄ ጎመኔው በጣም ያምራል በነገራችሁ ላይ እና ለመጋረጃ ደግሞ በንጥል አሁን ይሄ ድርብ አይደለ፣ በንጥል ክር በጣም ነው የሚያምረው ማለት ነው። በሱ ስሩ፣ ሞክሩት። መሞከር አይከፋም። ተለማመዱ። አሰራሩ ደግሞ ለምትፈልጉ በኮሜንት ሀሳባችን ካስቀመጣችሁ አጀማመሩ አሳያችኋለሁ ማለት ነው። ኢንሻአላህ ሰሞኑን የሚጀምረው ስላለ አሰራሩ በሱ አሳያችኋለሁ። እንደምታዩት ይሄ ደግሞ አልቋል። የመጨረሻው ነው። ይሄ መዝጊያ ነው። ይሄን ይመስላል። አያችሁት? ዳንቴሉ አልቆ ይሄን ይመስላል። አሁን ይሄ ዘርፍ ሰርታችሁ ዘርፍ ብታረጉለት ያምራል። ያለ ዘርፍ ያምራል። በጣም ያምራል። በነገራችሁ ላይ በሁለቱም በጣም ያምራል። ሞክሩት። በዘርፍም ያለ ዘርፍም ያምራል። በዚህ ቦርሳ መስራት ትችላላችሁ። የፈለጋችሁት ነገር መስራት ትችላላችሁ። በነገራችሁ ላይ ቦርሳ እንዴት አድርገን እንስራ ብትሉ በጣም ቀላል ነው። እንደዚህ ያደርጋችሁ ጫፍና ጫፉ እንደዚህ ሰፍታችሁ ይታያችኋል። ጫፍና ጫፉ እንደዚህ ሰርታችሁ ከዛ እቺ መጨረሻ ላይ እቺ ጋር ቁልፍ ተክታችሁ እዚች ጋር ደግሞ የሆነች ማሰሪያ ሰርታችሁ እንደዚህ ቦርሳ መስራትም ይቻላል። በዚህ ማለት ነው። አይታችሁታል። ምርጥዬ ቦርሳ ነው የሚወጣው በዛ ላይ ማለት ነው። የምሬ ነው የምላችሁ። በጣም ምርጥ ቦርሳ ይወጣል። ዚፕ ማሰራት ትችላላችሁ። ብዙ ነገር ማሰራት ትችላላችሁ በዚህ ላይ በነገራችሁ ላይ ይሄን ይመስላል ማለት ነው ውዶቼ። መጨረሻው ይሄን ይመስላል። ዳንቴሉ በዚህ ልክ በዚህ መጨረሻው በዚህ ልክ ወጥቷል ማለት ነው። አሁን ዘርፍ እሰራለታለሁ፣ ግን ያለ ዘርፍ ያምራል መሰለኝ እንጃ። እስቲ በዘርፍ አይታችሁታል። እንግዲህ ያለ ዘርፍ ደግሞ ግማሽ ሰርቼ ላሳያችሁ፣ ግማሹን ላሳያችሁና በኮሜንት አስቀምጡልኝ ሀሳብ አስተያየታችሁ። ያለ ዘርፍ ያምራል፣ በዘርፍ ነው የሚያምረው የሚለው ነገር በኮሜንት አስቀምጡልኝ። እሺ ኢንሻአላህ። እስቲ ዘርፍ ትንሽዬ ዘርፍ አውጥቼ ደግሞ እንየው። ትንሽዬ ዘርፍ አውጥቼ አሳያችኋለሁ። ሀሳብ አስተያየታችሁን የትኛው ያምራል የሚለው ነገር እናንተ አስቀምጡልኝ ማለት ነው። በነገራችሁ ላይ በአንድ ሰልሰለት በሶስት ኪሮሸቱን ሶስት ነው የምናስገባው ማለት ነው። አንደኛ ይሄ ክርም ይጨርሳል። እስቲ ዘርፍ ሲኖረው ነው የሚያምረው ወላ ያለ ዘርፍ የሚለው ነገር አብረን እናያለን ማለት ነው። እስቲ ግማሽ ድረስ ሊሄድበትና አሳያቸዋለሁ ደግሞ ኪሮሹ በጣም ነው የሚያስጠላው የሀቂቃ ማለት ነውና ማለት አንተ ኪሮሽ ተሰበራለ ብዬ በጣም ሳሳው ለብታው ብታው
አይታችሁታል። በምንድን ነው የሚያምረው? በዘርፍ ነው የሚያምረው። ያለ ዘርፍ በዘርፍ ያምራል አይደለ? ዘርፍ በዘርፍ ያምራል። በዘርፍ ባረገው ይሻላል ማለት ነው። ይሄን ይመስላል ማለት ነው ውዶቼ። እንግዲህ በዚህ መልኩ አልቋል። መጨረሻ ያው ዘርፍ ተሰርቶለት ደግሞ በቀጣይ ቪዲዮ ኢንሻአላህ በደንብ አሳያችኋለሁ። ይሄን ላይክ ዘርፍ የተሰራለት እና ያልተሰራለት በየትኛው ያምራል የሚለው ነገር አብረን የምናይ ይሆናል ኢንሻአላህ መጨረሻ ላይ። ለዚህ ቪዲዮ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ላይኳን ገጨት እያደረጋችሁ ለማን ነው። ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሁላችሁ።